ምንም እንኳን ሰዎች በተፈጥሮ የፈለግነውን የመምረጥ ነፃነት ቢኖረንም የልጅነት ያስተዳደግ ሁኔታችን ግን በተወሰነ መጠን ወይም ከዛም በላይ ካደግን በኋላ ለሚኖረን ማንነት አስተዋጽኦ ማድረጉ ምንም ጥርጥር የለውም። በዛሬው ቪዲዮ የልጅነት ያስተዳደግ ሁኔታ የፍቅር ህይወታችን አያያዝ ላይ ስላለው ተጽዕኖ የምንመለከት ይሆናል። አብራችሁን ቆዩ። የቤተሰብ አማካሪ ባለሙያ የሆኑት ዶክተር ሚላን እንደሚሉት ሁሉም ሰው የራሱ የሆነ የፍቅር የህይወት መንገድ አለው። ይህም በፍቅር ህይወታችን ለአጋራችን በምንሰጠው ምላሽ መሰረት በማድረግ 5 መንገዶችን የምንመለከት ይሆናል። አንደኛ፣ ሁሌ ዙሪያቸውን ለማስደሰት የሚጥሩ ሰዎች። እነዚህ ሰዎች ብዙ ጊዜ በጣም ተቆጣጣሪ ወይም ቁጡ በሆኑ ቤተሰቦች ያደጉ ናቸው። እናም በህይወታቸው የሚያደርጉት ሁሉ ጥሩ ሆኖ እንዲታይላቸው ይፈልጋሉ። ይህም ቤተሰባቸውን ለማስደሰት እና ምንም አይነት አሉታዊ ምላሽ ላለመቀበል ነው። እነዚህ ሰዎች ምንም አይነት ምቾት ለመቀበል ዝግጁ አይደሉም። በተቃራኒው ጊዜያቸውንና ኃይላቸውን በሙሉ ዙሪያቸው ምቾት እንዲሰማው ጥረት የሚያደርጉ ናቸው። ግጭትና አለመግባባት የማይወዱ እንዲሁም በቶሎ እጅ የሚሰጡ ናቸው። በዚህም ምክንያት ብዙ ጊዜ አይሆንምና ሌሎች መሰል ቃላቶችን ባለመጠቀም አለመግባባትን ለመቀነስ ይሞክራሉ። በዚህም ምክንያት በፍቅር ግንኙነታቸው ፍቅረኛቸውን ደስተኛ ለማድረግ የእነሱን ሁኔታና ፍላጎት ሲያጠኑ የሚኖሩና ደስተኛ ለማድረግ የሚጥሩ ናቸው። ነገር ግን አንዳንዴ ሲጨነቁ ወይም የሚወዱትን እያስከፉ ከመሰላቸው በጣም ሊጎዱ እንዲሁም ከፍቅር ግንኙነት ሊሸሹ ይችላሉ። ስለዚህ እንደዚህ አይነት ማንነት ያላቸው ሰዎች የተረጋጋ እንዲሁም ጥሩ የፍቅር ግንኙነት እንዲኖራቸው ዙሪያቸውን ሁሌ ደስተኛ ለማድረግ ከመጣር ይልቅ ለራሳቸው ስሜት ታማኝ መሆን፣ ለራሳቸው ቦታ መስጠት እንዲሁም መንከባከብ አለባቸው። ሁለተኛ፣ ተጠቂ ወይም ቪክቲም የሆኑ ሰዎች። እነዚህ ሰዎች በተመሰቃቀለ ቤተሰብ ውስጥ ያደጉ ናቸው። እናም ሰርቫይቭ ለማድረግ ደንብ የማይጥሱና ታዛዥ ሆነው የሚያድጉ ናቸው። በጣም ቁጡ ከሆኑ ወላጆቻቸው ጋር ለመኖር በልጅነታቸው ብዙ ነገሮች በመደበቅ የሚኖሩ ናቸው። እናም ብዙ ጊዜ አደጋ የተሞላበት ህይወታቸውን ለመሸሽ በምናብ ዓለም ራሳቸውን የሚደብቁ ናቸው። በህይወታቸው በራስ መተማመን የጎደላቸው፣ ብዙ ጊዜ ለስጋትና ድብርት የተጋለጡም ናቸው። በፍቅር ግንኙነት ብዙ ጊዜ እንደ ወላጆቻቸው ተቆጣጣሪ የሚያገቡ ናቸው። በጭንቀትና ውጥረት ጊዜ ተረጋግተው ለማሰላሰል የሚሞክሩ ናቸው። ይህም ቀጣይ ህይወታቸውን ተስፋ በማድረግ ችግሮችን ለማራቅ ነው። ነገር ግን ባላንስ የሆነ ጥሩ የፍቅር ግንኙነት ለመፍጠር ለራሳቸው መቆምና መውደድ ይጠበቅባቸዋል። ሶስተኛ፣ ተቆጣጣሪ ወይም ዘ ኮንትሮለር። የእነዚህ ሰዎች አስተዳደግ ደግሞ የሚገርመው ብዙ ቁጥጥርና ክትትል በሌለበት ቤት ውስጥ የኖሩ ማንነት መሆኑ ነው። ስለዚህ ቆፍጣናና ራሳቸው ለራሳቸው መቆም ይጠበቅባቸዋል። በልጅነታቸው ካጋጠሟቸው ችግሮች በመነሳት ካደጉም በኋላ ከመሰል አደጋዎች ራሳቸውን ለመከላከል የተዘጋጁ ናቸው። በፍቅር ግንኙነታቸውም ሊመጡ የሚችሉ እርዳታ ማጣት፣ ውርደትና ፍርሃት የመሳሰሉትን ማራቅ ከቻሉ ሁሉንም የተቆጣጠሩ ይመስላቸዋል። እናም ተቆጣጣሪ ሰዎች ቁጣን እንደ መሳሪያ ይጠቀሙበታል። ብዙ ጊዜ ግትር አቋም ያላቸው ነገር ግን አንዳንዴ የማይጠበቁ ነገሮችን የሚያደርጉ ናቸው። ከኮንፈርት ዞን መውጣትን የሚፈሩ፣ ይህም ደካማና የተጋለጡ መስሎ እንዲሰማቸው የሚያደርግ ነው። ችግሮችን በራሳቸው ብቻ መፍታት የሚፈልጉ ካልሆነ ግን የሚበሳጩ ናቸው። መሰል ማንነት ያላቸው ሰዎች የተሻለ የፍቅር ግንኙነት እንዲኖራቸው ነገሮችን መተው፣ ሰዎችን ማመን እንዲሁም ቁጣቸውን ወይም ንዴታቸውን መቆጣጠር አለባቸው። አራተኛ፣ ወላዋይ የሆኑ ሰዎች። እነዚህ ሰዎች በማይጨበጡ ወይም ለመገመት በሚከብዱ ወላጆች ያደጉ ናቸው። ቤተሰቦቻቸው ለነሱ ፍላጎት ደንታ የሌላቸው እንዲሁም ሁልጊዜ ለነሱ ያላቸውን መውደድና እንክብካቤ በቀጣይነት የማያሳዩ ናቸው። በዚህም ምክንያት ልጆቹ ሙሉ ለሙሉ የቤተሰብ ትኩረት እንዳያጡ ፍርሃትና ስጋት ውስጥ ይገባሉ። ወላጆቻቸው በመጨረሻው ሰዓት ጊዜያቸውን ሊሰጧቸው ሲፈልጉም ብዙ ጊዜ የሚናደዱ እንዲሁም ለመቀበል የሚከብዳቸው ሆነው ይገኛሉ። በፍቅር ግንኙነታቸው በልጅነታቸው ያጡትን ትኩረት ለማካካስ ለረጅም ጊዜ የሚቆይ የፍቅር ግንኙነት ለመመስረት ይታትራሉ። እናም ይህ ማንነት ያላቸው ሰዎች በአእምሯቸው አዳዲስ ግንኙነቶችን የመሳል ችሎታ አላቸው። ነገር ግን ሲቀየሙ ወይም የተተዉ ሲመስላቸው ከፍተኛ የሆነ ጥርጣሬ እንዲሁም ተስፋ መቁረጥ ውስጥ ሊገቡ ይችላሉ። በፍቅር ግንኙነታቸው ውስጣቸው የሚፈጠረውን ጭንቀት እንዲሁም ሙግት አጋሮቻቸው አይረዷቸውም። ብዙ ጊዜ በጣም ስስ እንዲሁም ጥሩ የማስተዋል
የማስተዋል ችሎታ ያላቸው ናቸው። ይህም ሰዎች ሲለወጡባቸው እንዲሁም ሲገፏቸው በቀላሉ ለመረዳት ያስችላቸዋል። የሰዎች እጅግ ጥቃቅን ለውጥንም ቢሆን የመረዳት ችሎታ አላቸው። እናም እነዚህ ሰዎች የተረጋጋና የተሻለ የፍቅር ግንኙነት እንዲኖራቸው ሁሌም የሚገቡበትን ግንኙነት ቀድመው ማወቅ እንዲሁም ሁሌም ምንም ቢፈጠር ወደፊት ለመራመድ ዝግጁ መሆን ይጠበቅባቸዋል። ይህም የጠበቁትና መሬት ላይ የሚሆነው አልጣጣም ቢላቸው ብዙ እንዳይጎዱ ይረዳቸዋል። አምስተኛ የሚሸሹ ወይም the avoider። እነዚህ ሰዎች ደግሞ ብዙ ፍቅር በማይሰጥ ቤተሰብ እንዲሁም ራስን መቻል በሚሰብክ ቤት ውስጥ ያደጉ ናቸው። እናም በልጅነታቸው ራሳቸው በራሳቸው የሚንከባከቡና ፍላጎትና ስሜታቸውን በልጅነታቸው ዋጥ አድርገው የሚያድጉ ናቸው። እነዚህ ሰዎች መገለል የሚወዱና ለራሳቸው ቦታ የሚሰጡ እንዲሁም ከስሜት ይልቅ በሎጂክ የሚያምኑ ናቸው። እናም በዙሪያቸው ያሉ ሰዎች የተዘበራረቀ ስሜት ሲሰማቸው የማይወዱ ናቸው። እናም የፍቅር ግንኙነታቸው የሰመረ እንዲሆን ራሳቸውን ገልጠው ስሜታቸውን ለመናገር ፈቃደኛ መሆን አለባቸው። የዛሬውን ቪዲዮ በዚሁ ጨርሰናል። ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሁንላችሁ።